ወደፊት ያው አስተምራለሁ አፋን ኦሮሞ ችግር የለውም። እንግዲህ ሌላው ከኔ ጋር ተያይዞ የመጣው ሉክ ማንን ነው ለኔ የመጣሁት እኔ ጀዋርን ሆኜ ነው የመጣሁት። ተጋበዝኩ እንደ ጀዋር መሐመድ ነው የተጋበዝኩ ኦፊሻሊ። ግን ያንተ ጥያቄ ይገባኛል። but let me tell you one thing እኔ እዚህ ሀገር ውስጥ በእቺን ሀገር በደንብ ካጠናኋት በቲዮሪም በብዙ ዓለም ዞሬ ያየው የተዋጣልኝ የፖለቲካል ሳይንስ ምሁር ነኝ አንድ በል። ሁለተኛ በኮሙኒኬሽን መማር ብቻ ሳይሆን በለብዙ አካላት ስትራቴጂ በመንደፍ ስትራቴጂክ አድቫይዘር በመሆን ለዚህ ሀገር ሳይሆን ለሌሎች ኢንፋክት እዚህ ቮለንተር ነው የዚህ ሀገር ስራዬ ሌሎች ላይ ሰሰራ የነበርኩ ነው። እኔም መስማት ይጠቅማል እንጂ አይጎዳም። ለብዙ ነገር ይጠቅማል። ይሄ ነው። ሌላው ደግሞ እንደኔ ያሉ ኮንትሮቨርሻል የሆኑ ሰዎችን እዚህ ውስጥ ካላመጣ መቼም የኔን ተጽዕኖ በሚዲያው ላይ በዚህ ሀገር ፖለቲካ ላይ የሚከድ የለም። እኔ እዚህ ቤት ውስጥ ከናንተ ጋር ካሌለው ውጪ ዘግታችሁብኝ ብታሙኝ ምን ዋጋ አለው? አይደለም እንዴ? እንደውም ብዙዎች መግባት ነበረባቸው እና እንትን አትግፉ። በጣም ተጻራሪ የሆኑ አመለካከቶች ያላቸውን ሰዎች አትግፉ። መደማመጥ በጣም አስፈላጊ ነው። ስለዚህ እኔና ኤፍሬም የተለያየ ፖለቲካ አመለካከት ነው ያለን። ብዙ ጊዜ እንከራከራለን። ግን አንድ ቤት ውስጥ ካልተቀመጥን ዝም ብሎ እንደ ገደል ማሚቱ የምንጮህ ከሆነ ሀገር ማፍረስ ነው የሚሆነው ውጤቱ። ለዚህ ነውና በህግ መገዛት አለብን። አብሶሉትሊ በህግ መገዛት አለብን። ኢሳትም ወይሜንም ኢሲሳይም ጀዋርም ሁላችንም በህግ መገዛት መቻል አለብን። በዚች ሀገር ህግ መገዛት አለብን። ህጉን የምንጥስ ከሆነ በህጉ አግባብ መቀጣት አለብን። እኔ ግን ፕሮፖዝ እያደረኩ ያለሁት ከህጉ ወዲህ ራሳችንን መገራት አለብን። የጋራ የመወያያ መድረክ ካውንስል አቋቁመን መንግስት ጋር ደርሰን ሳንኮረኮም በፊት እርስ በርስ ብንቆጣጣጥ ጥሩ አይደለም ወይ? ይሄ አስፈላጊ ነው። ሉክ እኔ ዋሸት አልወድም። ቁጭ ብለን የኦኤምኤን ህግ ብታዩት በጣም ፐርፌክት ነው። የኢሳትም እንደዛው ነው። አሰራራችን ከዛ ወጣ ሊል ይችላል። ይሄንን አሰራር እንዴት በልምድና ከሌሎች ሀገሮች ልምድ ከራሳችን ሀገራዊ ነባራዊ ሁኔታ በምን መልኩ ሀገርን ሊገነባ በሚችል የኦሮሞ መብት በማይጎዳ መልኩ የአማራ መብት በማይጎዳ መልኩ ሁለቱን ደግሞ በማጋጭ መልኩ እንዴት ሚዲያዎቻችንን እንጠቀም የሚለው በውይይት በድርድር በክርክር እየጎለበተ የሚሄድ እንጂ ኦቨርናይት አንዱ ስለረገመ የሚሄድ አይመስለኝም። መጨረሻ ላይ ከሚዲያ ፋይናንሲንግ ጋር ከሚዲያ አሰራር ጋር የሚዲያ ካውንስሉ ቢቋቋም እህት ያውን ያነሳችው ታክሴሽን አሁን በጣም እየገደለን ነው ፕራይቬት ሚዲያውን። አንዱ ሚዲያ ብቻውን ሄዶ ከገቢዎች ጋር ከሚከራከርና ከሚናቆስ እንደ አንድ ሚዲያ እንደ አንድ ድርጅት ሆነን አንድ ካውንስል አድቮኬሲ ግሩፕ ኖረን በታክሴሽን ላይ በህግጋቶች ላይ እኛን ወክሎ ጥብቅና ሚዲያውን ወክሎ ጥብቅና የሚቆም ድርጅት ማቋቋሙ ለብዙ ነገሮች መፍትሄ ያለው ባይነኝ። አመሰግናለሁ።